የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጃ መንግስቱ፣ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለ ማርያም ወይም በቅጽል ስሙ ጃኒ የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናቅሮ እንደሚቀጥልም አስታውቋል። በተለይም አንደኛ ተከሳሽ ወንጌላዊትና አምስተኛ ተከሳሽ ጃኒ ሰሞኑን በለበሱት አለባበስ በሶሻል ሚዲያ ላይ ከፍተኛ ተቃውሞ ሲቀርብባቸው የነበረ ሲሆን ይህንን ዜና የፌዴራል ፖሊስ ይፋ ካረገ በኋላ ብዙዎች አድናቆታቸውን እየገለጹ ይገኛሉ። ምክንያቱም ከኢትዮጵያ ባህል ያፈነገጠ አለባበስ ነው በማለት ይህንን ሲገልጹ ተስተውሏል። የፖለቲካ ሀሳቦችን በመሰንዘር የሚታወቀው ይድነቃቸው ከበደ እነ ነውር ጌጡ ዘብጥያ እየወረዱ መሆኑ ተነግሯል። እንዲህ ያለው ነገር መልካም ጅማሮ ነው ይበል የሚያሰኝ ይህ የመብት ወይም የነጻነት ጉዳይ አይደለም። ልምምዱ መጥፎ ልምምድ ነው። ይህ አይነቱ አዝማሚያ በእንጭጩ መቅረት አለበት። ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። ይህም መልካም ተግባር ነው ሲል አስተያየቱን ሰጥቷል። በነገራችን ላይ ዮሐንስ ወይም ጃኒ የተባለው ዩቲዩበር ጥፋቱን አምኖ ይቅርታ ጠይቆ እንደነበር ይታወሳል። ከመረጃዎቹ ጋር አቤል አለማየሁ ነበርኩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።